በጠላት ተከብቤ ምኖር ሰው እንደሆንኩ ራሴን አውቃለሁ። ከመቼ መቼ ወደቀ ብለው እንደሚያጨበጭቡብኝ አውቃለሁ። ከመቼ መቼ አፈረ፣ ከመቼ መቼ ተበላሸበት ብሎ የሚጠብቅ ስንት ሰው አለ መሰለ። ግን ለነፍሴ ነግራታለሁ፣ ለነፍሴ ነግራታለሁ። እህል የሰጠሁት አፈር ሲመልስ፣ ወርቅ የሰጠሁት ጠጠር ሲመልስ፣ ሰዎች ሪስፖንሳቸው ሌላ ሲሆን ለምን ባዶነት ይሰማኛል? አንኮንዲሽናል የሆነ አፍቃሪ የእግዚአብሔር የታማኝነት ስሙ ነው ተስፋ። ገብቷል? ውጭ ሀገር ከባህር ማዶ የሚኖር የምጠብቀው እጅ የለም። ሀገር ውስጥም ይረዳኛል ብዬ ኤክስፔክት የማደርገው ባለስልጣን የለም። ኢትዮጵያ ውስጥ እንደሆነ ወይ ካልበለጡ ወይ ካልሞትክ አያዝኑልህም። ከቆምክ ሰው ከሆንክ ብዙም ሰው አይደሰትም ባንተ። ለምን ይከፋል? ለምን ባዶነት ይሰማሃል? ለምን ያለ መፈለግ ስሜት ይሰማሃል? በፍጹም ይሁኝ አይኔ ውስጥ ይሁኝ። ሌዊ የሚባል ማቴዎስ የሚሉት ቀራጭ መቅረጫው ላይ ቁጭ ብሎ ይቀርጣል። እና ቀራጭ ደግሞ የኃጢአተኞች ሁሉ ምሳሌ ነው። እንደዚህ ቀራጭ ስላላረከኝ አመሰግናለሁ የሚባልበት ነው። ትዳር የሌለው ገንዘቡን መጠጥ ቤት የሚጨርስ እየቀረጠ ያለ የኔ ጌታ በዛ ሲያልፍ አየውና እና ተከተለኛል። የኔ ጌታ ሊሰራብ ኩሙሌቲቭ ጂፒኤን አይ፣ ባክግራውንድን አይ፣ ድምሩ ውጤትን አይ፣ ትላንትናን አይ፣ አገልጋይ ሊያረግህ በክብር ሊገልጥህ ባንተ ህይወት ሊሰራ የትላንት ድምሩ ውጤትን አይፈልገውም እሱ። ስለምን ተስፋ ትቆርጣለህ? ማንን እንደጣለ ይጥለኛል፣ ማንን እንደረሳ ይረሳኛል። ማን ወድቆ እንደቀረ እኔ ወድቄ እቀራለሁ። የአገሬ ልጆች አይዟችሁ፣ እህቶቼ አይዟችሁ፣ ወንድሞቼ አይዟችሁ። ይቺ ሀገር ለእናንተ የሚሆን ስራ ባይኖራትም እግዚአብሔር ግን ከዘላለም ዘመን በፊት እኔና እናንተን ለሚበልጥ ስራ፣ ለከበረ ስራ ፈጥሮናል። ኤፌሶን መጽሐፍ እሱ ነው የሚናገረው። ሃሌሉያ አሜን። አንተ ጎበዝ እልሃለሁ ተነስ፣ አንተ ጎበዝ እልሃለሁ ተነስ። ተስፋ ጻፉ፣ የመኖር ጉልበት ነው። ስለዚህ ነገር ስማችሁን አስገቡና ለዮናታን ገና ተስፋ አለ በሉ። የራሳችሁን ስም አስገቡ። እኔ ስለዚህ ነገር ለዮናታን ገና ተስፋ አለ ብዬ ጽፋለሁ። ተስፋ መቁረጥ እምነት የለሽ መሆን ነው ብራዘር። ተስፋ መቁረጥ እምነት የለሽ መሆን ነው። ጻፉ። ተስፋ ነገን የምትወስንበት የመንፈስ ኃይል ነው። ነገ ጠላቶቼ እንዳሰቡልኝ ለምን ይሆናል? እንዳሰቡብኝ ነገን መወሰን ያለብኝ እኔ ነኝ። ተስፋ ነገን የምትወስንበት የመንፈስ ኃይል